ናቲ የገዜን የወንጀል ፋይል ለፖሊስ አሳልፎ በመስጠቱ ገዜ ናቲን ስጥ አድርጎ ያዘው። በዚህን ሰዓት አባባ ገዜ ላይ ትልቅ ችግር ፈጠረ። አባባ ከገዜ ላይ ተኩሶ ማስፈራራቱን ቀጠለበት። ፖሊሱም እንግዲህ አሁን ላይ ስለ ገዜ ያለውን መረጃዎች በሙሉ ከናቲ አረማመደ። ነገር ግን የሚያሳዝነው ነገር ትሁቴ የመጨረሻ ልቧ የተሰበረበት እመኝኝ እኔ ፖሊስ ጣቢያ ከመግባቴ በፊት ልጅሽን አስወግዳታለሁ በማለትም አቶ ገዙ ነገራት። በዚህን ሰዓት እንዴት ምን ማድረግ እንዳለባት ግራ የተጋባችው ትሁት ለቅሶዋን ለቀቀችው። ገዙ ከፖሊስ ጣቢያ መጥሪያ ሲመጣለት ቀጥታ ናቲን ሲጥ አደረገው። አሳልፎ የሰጠው ነገር በሙሉ እሱን የሚጎዳ እንደሆነም አወቀ። እናም ከቢሮ ፋይሉ ወይም ደግሞ ሲሰራበት የነበረው የወንጀል ፋይል የያዛቸው ዶክሜንቶች እንደ ጠፎ ሲያቅም ግዴታ ከናቲ ጋር በምጩጫ ተያያዘ። በዚህን ሰዓት አባባ ከገዙ ላይ ለመተኮስ ተዘጋጀ። ነገር ግን እጅግ በጣም የሚያሳዝነውና የሚከብደው ነገር ቢኖር አሁን ላይ ትሁት መካከል ወጥመድ መግባቷ፣ ልጇን መቼም ምንም ቢሆን እንደማይለቅላትና እኔ እስር ቤት ብገባም እሷን የያዙትን እንዲጨርሷት አድርጌ የበሰበሰ ዝናብ አይፈራም አሳይሻለሁ በማለትም ትሁት ላይ ዛተባት። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው ትሁት ቀጣይ ፓርት ይዘን መጥተናል። እንግዲህ እጅግ በጣም የሚያሳዝንና ልብ የሚነካን ነገር ቢኖር ትሁት አሁን በጊዜ ወጥመድ እየተፈለገች ትገኛለች። እሱም ምንድን ነው? ትሁት ገዜን አሳልፏ ብትሰጠውም ግን ደግሞ ልጇን በፍጹም ለሕግ አካል ገዜን ቢሰጡትም ግን ደግሞ የያዟት አካል ልጅቷን መግደል እንዳለባቸውም አዟል። ምክንያቱም የበሰበሰ ዝናብ አይፈራም። ማን እንደሆንኩ አሳይሻለሁ። አንቺ የኔ ህይወት ብስቁልቁሉን አውጥተሽ በሰላም እንድትኖሪ አልፈቅድልሽም በማለትም ትሁት ላይ እንግዲህ ያለው አመለካከት በጣም አሳሳቢና ትልቅ ችግር ሆኖም ይገኛል። ሌላው ጊዜ ይህን ያደረገበት ምክንያት የትሁት ልጅ የት ናት ብለው ፖሊሶቹ ቢጠይቁትም እንግዲህ የተናገረውን ነገር አላቅም ብሎ በሽምጥጥ አድርጎ በመካድ ነው። ነገር ግን አሁን ላይ ገዜ እባክህን ልጄን ልቀቅልኝ ስትለው መጀመሪያ ነበረ ማሰብ የነበረብሽ፣ አሁን ግን በፍጹም ምንም ልታደርጊም ሆነ ልትሰሪ አትችም በማለትም እንግዲህ ጊዜ ለትሁት እውነታውን ሲናገርም ፖሊሶቹ ወደ ሳይሆን በግድህ የትሁትን ልጅ ካደረስክበትና ካጠመድክበት ቦታ ታመጣለህ ቢሉትም እማቀው ነገር የለም በማለትም ሸመደደ። ነገር ግን አሁን አስወግዳታለሁ እያለ ትሁትን ያስፈራራታል። ሌላው ጊዜ አሁን ላይ በተስፋ በመቁረጥ ውስጥ ማንም ሰው ምንም ቢያደርግ ጉዳይ አይሰጠኝም፣ ስለዚህ እራሳቸውን ትልቅ አደጋ ላይ ፈጥራቸዋል፣ እኔ ማን እንደሆንኩኝ አሳያቸዋለሁ እያለ እንግዲህ ገዜ የመጨረሻ ንደቱን ከእነ ትሁት ላይ እያሳያቸው ይገኛሉ። ትሁት አሁን ላይ የመጨረሻ በፍርሃት ልጄን እንዳላጣ ብላ ቤቴን ብትለምንም ቤቲ ግን ከዚህ በኋላ ምንም ላደርግልሽ አልችልም፣ ምክንያቱም ያደረግሽው ነገር በሙሉ እራስሽ ነሽ፣ ይግደላት ከፈለገ ስትላትም ቤቲን እንግዲህ ትሁቴ በጥፊ ደረገመቻት። ምንም ማድረግ አልቻለችም። ትሁት የመጨረሻ ደነገጠች፣ ተናደደችባት። እኔን እጅሽን አንስተሽ በጥፊ መታሽ ትሁት አለቻት ቤቲ። እና የኔ ልጅ ይግደላት ያለሽ እምለቅሽ ይመስልሻል አለቻት። እሺ ዙሩን በራስሽ ጊዜ ያከረሸዋል ይዋጣልናል በማለትም ተዛዛቱ። ናቲ ለትሁት ቃል ገባላት። ትሁቴ ቃል ይገባልሻለሁ ልጅሽን እንደምንም ብዬ ከእጅሽ አምጥቻ አስረክብሻለሁ አላት። እንዴት አድርገው ስትለውም እማደርገውን እኔ ያውቃለሁኝ ልኮ እንዴት
ይኸውልሽ ትሁቴ ያ የገዜን የስራ ቦታው ፋይሎቹን በሙሉ ወንጀል የሚሰራባቸውን እይዝና አስፈራረዋለሁ፣ ልጅሽን አስመልሳለሁ አላት። አባት አረመኔና ጨካኝ ክፉ ነው፣ ስለዚህ ምንም ማድረግ አትችልም አለችው። እሱን አሳይቻለሁ እኔ አላት። በዚህን ሰዓት እንግዲህ በሚገርም ሁኔታ አሁን ናቲ ሳሎን ቁጭ ባለበት ሰዓት አባዬ ስራ እንሄድ አከድም እንዴ አብረን እንሄድ ሲለው ጊዜም አልሄድም ትንሽ ይቆያለሁ አለ። በዚህን ሰዓት ከጊዜ ኮቱ ውስጥ በማውጣትም እጅግ በሚገርም ሁኔታ ቁልፉን ከፍቶ ሄዶ የገዜን ንብረቶች፣ ወረቀቶች፣ ዶክሜንቶች በሙሉ እየሰበሰበ ሳለ ነገር ግን ገዜ በፍጥነት ወደ ቢሮ ሲሄድም ናቲ እያደረገ ያለውን ነገር አገኘው። ሲጥ አድርጎም ያዘው። በዚህን ሰዓት አባባ ዘው በማለትም ከገዜ ላይ ሽጉጡን ደቀነ። ፖሊስ መጥቶ ቢገላግላቸውም ገዜ ግን የትሁት ልጅ የታገተችበትን ቦታ ወይም አጋቾቹ ልናገር አልቻለም። እንዳውም እኔ እስር ቤት ከገባሁ እኔ ላይ አንድ ነገር ቢፈጠር እነሱ በሰላም እንዲኖሩ ስለማልፈቅድላቸው ዝም እንዳትሏቸው ግደሏት ብሎ አዘዘ። ትሁት የመጨረሻ ሀዘንና እንባ ተዋጠች። እንዴት ምን ማድረግ እንዳለባት ግራ ስለተጋባች ከማልቀሱ ውጭ አሁን ምንም ልታደርግ አልቻለችም። እንባዋን ብቻ መቋቋም ስላቃታት ጸጥ ብላ ወይኔ ማለት ጀመረች። ጊዜን ብትለምነውም በፍጹም እሺ ሊላት አልቻለም። የመጨረሻ ተበሳጭታም ክፉነ አለችው። ትሁትም አልነበርኩም፣ ከዚህም በላይ ወደፊት እከፋለሁ። ምክንያቱም አንቺ ህይወቴን አበላሽተሽ ጸጥ ብዬ የምመለከት ሰው እንዳልሆንኩኝ ታውቂ እፈልጋለሁ አላት። እንግዲህ ትሁት አሁን ላይ እጅግ በሚገርም ሁኔታ ለጊዜ ማድረግ ያለባት ነገር ምንድን ነው? እሱንም እንግዲህ እሰጥሃለሁኝ ልጅን ልቀቅልኝ ነበር አላማ። እሱም አሁን ተግባብተናል፣ ልጅሽን ከፈለግሻት እመኝኝ አለምነሽን ወደዛ አምጪ፣ ከዛ ሁሉም ነገር ነጻ ትውጫለሽ ሲላትም እሺ ያለችበትን ቦታ ስጠኝ ልንገርህ፣ ልጅን ግን ወደ ቤቷ መልሳት፣ ምንም የምታውቀው ነገር የለም አለችው። እሱም በእጅ ስትገባ አላት። እንግዳውስ ከልጅ አጠገብ ብትደርስ የመጨረሻ ትልቅ ችግር ውስጥ ትገባለህ አለችው። እባክሽ አላት። አዎ እንግዳውስ እመነኝ እንጋደላለን። አሁን በአሁኑ ዝም የምልህ አይደለሁም። ትልቁን ችግር የፈጠርከው አንተ ነህ፣ ጠብቀኝ በማለትም ትሁት ጥላው ሄደች። እንደዚህ እየተናገረች ያለችው ትሁት ናት አለ ገዜም። አዎ በማለትም አባባ ጋ ሄዳ አለምነሽን አሳልፏ እንደምትሰጠው ነገረችው። እሱም እሺ በቃ በማለት ተስማማ። ነገር ግን አባባ ምንም የሚያመጣው ነገር የለም፣ አንቺ ተረጋጊ ትሁቴ፣ ስለዚህ ድካሙ ብቻ ነው የሚቀረው። እናም አንቺ ብቻ ነገሮችን ቀስ ብለሽ ለመረዳት ሞክሪ፣ ሌላው ነገር እዳው ገብስ ነው አላት። እሺ አባባ አለች እሷም። ጊዜ እንግዲህ ናቲን ሲጣርጎ የያዘበት ምክንያቱ ምንድን ነው? ናቲ አሁን ላይ ያደረገው ነገር የገዜን ትልቅና ድብቅ ሚስጥሩን ይፋ ሲያወጣ እንዴት ይሄ ሊሆን ይችላል? እንዴት ይህን ታረጋለህ? በማለትም ስለተናደደ እንደዚህ ማን እንደወንክ እንዳሳይ ፈልጌ ነው በማለትም የወሰደበትን ፋይል እንዳመጣ ቢጠይቀውም ናቲ ግን በፍጹም አላደርገውም በማለትም ቀውጢ አፈላ። በዚህን ሰዓት ትልቅ ችግር ገጠማቸው። እናም እንዴት እንደዚህ ታደርጋለህ? ለምን እንደዚህ ትሆናለህ? እያለ ቢናደድበትም ግን ደግሞ ቤቲን አሁን ገዙ ባንጁ በኩል በጣም የመጨረሻ ታናድጄብሻለሁ፣ የመጨረሻም ተስፋ ቆርጬብሻለሁ ሲላትም ኧረ እባክህ እንደዛ ነው እኮ እንዴት ረሳኸው እንዴ? የወንድ ችግርሽን እኮ አራግፌ ነው ያመጣሁት ሲላትም አንተስ የችግር የወጥመድ የሴራ ቆስለን እያከኩልህ እኮ ነው አለችው። ምን? አዎ። በዚህን ሰዓት የመጨረሻ ተበሳጩ።
እሺ እንደዛ ነው የምታስቢው? አዎ በአንቺ ተስፋ እየቆረጥኩ ነው እንዴ። እና ታዲያ ምን ይጠበስ አለችው። እንግዲህ ቤቲ ሰክራ መታ ነገሩን ለመበጥበጥ ብትፈልግ ኑሮ እሱን ጉር ትሰራው ነበር። እውነታውን ለናቲ ግን ደግሞ ገዙ የመጨረሻ በቤቲ እየተናደደ ይገኛል። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ።